እትዬ ቁርስ ሰጠችህ? ታዩና በዛው ዋጋ ተስማሚ። እንደዛማ ካልሆነ ከባድ ነው እንዴ። በቃ ለማንኛውም በኋላ ደውልልሻለሁ። አንድ ጊዜ ቁምማ ወንድሜ፣ ቆይ አንዴ። አንገት ላይ ያለው መስቀል የእጅ ጥበቡና ጥንታዊነቱ በጣም ይገርማል። $2000 እገዛለሁ። አሁኑን አውልቀህ ስጠኝ። እህቴ፣ ዓለም ላይ ያሉ ሀብታሞች በሙሉ ተደምረው የሚገዙት የሚሸጡት ነገሮች አሏቸው። ይሄ ግን የትውልድ ቅርስ፣ የእምነት ማህተብ ነው። ዋጋ ይወጣለት። አንተ ሰው ያታስብም እንዴ? ለራስ አካል ጉዳተኛ ነህ። ይሄንን እኮ ገንዘብ ብትቀበለኝ አንተንም የልጅንም ህይወት መቀየር ትችላለህ። ሕክምና እንኳን ይሆናል። አሁን እንደው በዚህ አካል ጉዳተኝነት ሰርተ ይሄንን የሚያክል ገንዘብ አግኝተህ ታውቃለህ? እግሬ ከስራው ቢያቆምም እምነቴና አይምሮዬ ግን አላቆመም። ህይወቴን የሚቀይረው የሰው ብር ሳይሆን የፈጠረኝ አምላክ ነው። እኔ ዛሬ ለምቾቴ ብር ብቀበል ነገ ለአማኑኤል ቤተክርስቲያን ህንጻ ግንባታ የሚሆን ጽናት አጣለሁ። እኔ በዚህ አካሌ በየመንገዱ ምዞረው ለራሴ መለመኛ አይደለም፣ የቅዱስ አማኑኤልን ቤት ለማሰራት ነው። እኔ ያሰርኩት የሃይማኖት ሀብት ነው። አንቺ ግን በብርሽ ሁሉንም ነገር መግዛት የምትችይ ይመስልሻል? የራስሽን ነፍስ ቤት አስበሽው ታውቂያለሽ? እኔ ብር ካለኝ ሁሉን ነገር ማድረግ የምችል ይመስለኝ ነበር። አንተ በዚህ ሁኔታ ውስጥ ሆነ እንኳን ከኔ በላይ ሀብታም ነህ። እባክህን የቤተ ክርስቲያኑን የባንክ አካውንት ስጠኝ። እኔም ከዚህ በኋላ የዚህ ቤት አገልጋይ ልሁን። ሄሎ፣ የት አለክ? እየጠበቅኩ እኮ ነው። ደርሻለሁ፣ ከጀርባሽ ነኝ። ባካ አቀልደውን ቶሎ ና። እሺ። ጀርባሽ እንዴት እንደሚያምር። ጀርባዬ ምን አሳየህ? የኋላው ከሌላ የለም የፊቱ ሲባል አልሰማሽም? ቀልድ ነው። ውሹ በዚህ ፍንጭት ትሽቃለሽ። ካሌብ እባላለሁ። እኔም አቤል እባላለሁ። ታዲያ ለምን ለኔ ትነግረኛለህ? ለሷ ንገራታ፣ እሷ ትምረጥ። ወንድሜን ነው የምመርጠው። ምን ፈልገህ ነው? ቤቢን ማለቴ እህቴ ላስመዘግባት። የት? ቅዱስ አማኑኤል። እንዴ እንደዚህ ኩርት ብለህ ነው እንዴ የምትለምነው? ለማይክ እኮ ያበድርከኝ ብር የምጠይቅ ነው እንጂ የምትለምን አመስልም። ሰው የገዛ ብሩን አንስቶ እንዲሰጥ ዝቅ ብለህ ነው እሺ መለመን ያለብህ። ዚዙ ምን ሆነሽ ነው? ለምንድን ነው የምትጨቃጨቂው? ኧረ ይኸው ቅብርር ብሎ ይለምናል። እኛ ለፍተን የምናገኘውን ብር እኮ በነፃ እንድንሰጠው የሚጠይቅ አይመስልም። ዳግም ሀና በጣም አመሰግናለሁ። አረ ችግር የለውም ዳግም። ቆያ ሁሉ ሀብትና ንብረት የት ገባ? እንዴትስ እዚህ ደረጃ ላይ ደረስ? እስኪ ንገረኝ። በአንድ አሰቃቂ የመኪና አደጋ በአንድ ጀንበር ሙሉ ቤተሰቦቼን አጣሁ። ከዛ በኋላ ህይወቴ ተበላሸ። ንብረቶቼ በዕዳ ተያዙ። የነበረኝን ነገር በሙሉ አጣሁ። ይቅርታ፣ በጣም አዝናለሁ። ያው እግዚአብሔር ሰጠ፣ እግዚአብሔር ደግሞ መልሶ ነሳ። ተመስገን ነው እንጂ ሌላ ነገር ምን እላለሁ? ልክ ነህ። እግዚአብሔር ለኛ ከኛ በላይ ያውቃል። እሺ ቆይ አንተ እኮ የተማርክ ትልቅ ጭንቅላት ያለክ ሰው ነህ። እንዴት ስራ ፈልገህ ካልገባህም? ማን ይቀጥረኛል? ጎዳና የወደቀን ሰው ማን አምኖ ቦታ ይሰጠዋል? የትም ብሄር ለኔ የሚሆን ቦታ እንደሌላቸው ነግረው ነው የሚመልሱኝ። ተዋቸው። እንደውም አንተ ቀረህባቸው። ምን አይነት ጭንቅላት ያለው ሰው እንዳመለጣቸው አላወቁም። እንደዛ ነው ብለሽ ነው? ዳጊዬ አትጨነቅ፣ ሁሉም ነገር አልፏል። ከነገ ጀምሮ እኛ መስሪያ ቤት ስራ ትጀምራለህ። ነገ? አይ ሀና፣ ነገ እንኳን ስራ አልጀምርም። ለምን? ድሮ ቆሜ ሳለ የቅዱስ አማኑኤል ወዳጅ ነበርኩ። ሁሉንም ነገር አጥቼ መንገድ ላይ በወደቅኩበትም ሰዓት ይህንን አምላክ መጥራቴን አላቆምኩም ነበር። ሁልጊዜ አማኑኤል አይጥለኝም፣ አንድ ቀን ህይወቴን ይቀይረዋል ብዬ አምን ነበር። ዛሬ በእነዚህ አስቸጋሪ ሰዓታት አንቺን ያገናኘኝ እሱ ነው። ይገርማል። ከድሮ ጀምሮ ለቅዱስ አማኑኤል ያለ ፍቅር ይገርመኝ ነበር። አዎ፣ እና ስራ ከመጀመሪ በፊት ወደ ደሃና ቅዱስ አማኑኤል ቤተክርስቲያን ሄጄ ምስጋና ማቅረብ አለብኝ። በምስጥ ተበልቷል። ለብዙ ዘመናት የእግዚአብሔር ቃል ሲነገርባትና ምዕመናን ሲገለገሉበት የቆየው የደሃና ቅዱስ አማኑኤል ቤተክርስቲያን ቤተ መቅደስ በአሁኑ ወቅት በመፍረሱ ምክንያት ታሪካዊና ቅዱስ ቦታ ለሸረሪትና ለምስጥ መኖሪያ ለመሆን የአካባቢው አባቶችና ምዕመናን የፈረሰውን የእግዚአብሔር ቤት እንደገና ለመስራት የቅዱስ አማኑኤል ወዳጆች እጃችሁን ዘርጉልን፣ የፈረሰውን ቤቱን አብረን እንስራ በማለት አጣዳፊ የድረሱልን ጥሪያቸውን አስተላልፈዋል። አነሰን በዛም ሳትሉ አስራት በኩራታችሁን ገጠር ላለችው ቤተክርስቲያን በመደገፍ የበረከቱ ተካፋይ ይሁኑ። አባ ቸኩያለሁ። አፍጥነው። በድርጅታችን አሰራር መሰረት ከ10 ደቂቃ በላይ አዞ መቆየት አይቻልም። ስለዚህ ካንስል አድርጌዋለሁ። ምን ትቀልዳለህ? እኔ አሁን ቸኩያለሁ። አስነሳውና እንሂድ። አባቴ ይሄ የድርጅቱ አሰራር አልሄድም። እንግዲያውስ እኔም አልወርድም። ስራ የለም እንዴ? ቸኩያለሁ እያልከኝ ነበርኩ። አለኝ። እንደውም የዓመት እረፍት ወስዳለሁ። ምን? ሄሎ አለቃ፣ የዓመት እረፍት መውሰድ ፈልጌ ነበር። እሺ፣ በጣም ጥሩ። ሄሎ ሚስቴ፣
ይኸውልሽ ለልጆቼ አባት ፈልጊላቸው፣ ለአንቺም ባል ፈልጊ። ለሚቀጥሉት ዓመታት ወደ ቤት አልመጣም። ቻው። ዌልካም። ኦ ሃኒ ሃይ ሃው ዱይንግ? እንዴት ነህ? ደህና ነኝ። እንዴት ነሽ? ምንድን ነው? ምኑ? ባለትዳር ነህ እንዴ? አፈቅርሻለሁ። ያልተጠየቅከውን አትመልስ። ሳቢ እያካበልሽ ነው። ምንድን ነው ቢኒ? ቆይ ፕራንክ ነው እንዴ? አዎ ባለትዳር ነው፣ ግን ካንቺ ብድ ያለ ፍቅር ይዘኛል። እየቀለድክ አይደለም አይደል? ታገቢኛለሽ? ያማሃል? ጤነኛ አይደለህ? አይ ጤነኛም አይደለህ። 4 ወር በሙሉ ስናወራ ባለትዳር መሆንህን መናገር አስፈላጊ መስሎ አልተሰማም? ሳቢ ብነግርሽማ አብረን አንቀጥልም ነበር። እና አሁን ፍቅር እስኪይዘኝ ጠብቀህ መናገርን የትም እንደማልሄድ እርግጠኛ መሆንን? የመሬን ነው። ላገባሽ እፈልጋለሁ። እሺ በይና ተቀበይኝ። ሚስትስ ማን ያውቃል? ይሄኔ ልጆችም እኮ ይኖሩሃል። ይኸውልሽ አንድ ወንድ ልጅ አለኝ፣ ግን እሱ ያለፈ ታሪክ ነው፣ ልንቀይረው አንችልም። ጨካኝ ነህ። ምንም ለሰው የሚራራ ልብ የለህም። አረመኔ። ሳቢ ካንቺ ጋርም እኮ ልጅ እንድኖረኝ እፈልጋለሁ። አፈቅርሻለሁ። አፈቅርሻለሁ አትበለኝ። አንተ የምታፈቅረው ራስህን ብቻ ነው። እና በዚህ ምክንያት ልንለያይ ነው? አሃ በቂ ምክንያት አይደለም ማለት ነው ላንተ? ቆይ አገባለሁ ብለህ ሚስትና ልጆችን የት ልታደርጋቸው? ለእነሱ ያለኝ ቦታ ሌላ፣ ለአንቺ ያለኝ ቦታ ሌላ። ምን ያገናኛል? ነገሩ ጥፋቱ የኔ ነው። በጽሁፍ መልእክት እንጂ አንድ ቀን በአካል እንኳን አይቼው ከማላውቀው ሰው ጋር እንደዚህ በፍቅር ብድ ማለት ኡፍ። ሳቢቴ በባለፈው ህይወቴ ምክንያት ያው እኔን አትንጠቂኝ። አንቺ ጭራሽ ከጎረቤትሽ ጋር ምን አረኩ? አይኔ ውስጥ ቆሻሻ ገብቶ እያወጣልኝ ነው። ኧረ እባክሽ ምን ሞኝ ይመስላል። ቢያንቺ ደግሞ ቦርሳሽ ተቀዷል አትገጭም እንዴ? ደሞዝ አልደርስ ብሉኛል ባክሽ። እና እነማየን ግዙልኝ አትይ? እሱ ላንቺ ለሚኮርባት ልጃቸው ነው የሚሰራ። የከሊል ልጅ አታይም የምትለኝን ነገር ራሱ ወታዎቼ። ዝም በይ ባክሽ። ሄሎ ማየ። ሄሎ የኔ ቆንጆዬ ልጅ። የእሱ ቦርሳ እኮ ተቀዶ ብር አስፈልጎት። አንቺ ዩኒቨርሲቲ የምትሄጂው እንጂ እሷ ምን ያደርግላታል? ደሞዝ አላት አይደል እንዴ? አትገዛም? እማዬ ደግሞ እሱ ጠፍቶባት ነው። በቃ ደውላለሁ። አየሽ ፕሪንሰስ፣ ሁሉም ሰው እንደምትጠቅሚ ሲሰማው ሲኖርሽ ነው የሚወድሽ። እናትሽም ብትሆን እሱን ታዩና አንድ ነገር ልንገርሽ። ለማሚያት ነግሪያትማ። ምን? ከይዞ አርግዣለሁ። የምርሽ ነው? አንቺ ምንም እንዳይሰማ በእናትሽ። አሁን ምን ልታረጊ ነው? ትምህርትሽስ? ቆይ እማዬስ? ከማሚ ዩኒቨርሲቲ ብሩን ተቀብዬ ከይዙ ቤተሰቦች ጋር አብረን እንኖር አስበናል። እስከዛ ግን ማንም እንዳያውቅ እሺ? ቢኒ ምን ሆነ ነው የደበረ ትመስላለህ? ሳቢ የሆነ ነገር ልነግርሽ ፈልጌ። ምንድነው እሱ? ንገረኝ። አባዬ መጣው ይምጣ። በቃ አፈቅርሻለሁ። አፈቅርሻለሁ ሳልነግርሽ እንዲገባሽ ሞክር፣ ግን ልትረጅኝ አልቻልሽ። አልገባኝም። እና የምትናገርበት ጊዜ አሁን ነው? አላውቅም። በቃ ስታውቂልኝ ቀለል ይለኛል ብዬ። ማፍቀር ኃጢአት ነው እንዴ? ማፍቀር ኃጢአት አይደለም፣ ግን በጣም የምወዳትን ጓደኛዬ እኮ አጣብሽኝ ካልከኝ ገና 1 ወር እንኳን አልሞላው። ትቀኛለሽ ብዬ ነው። ላንቺ ሰጥሽ የነበረውን ትኩረት ሁሉ ለሰው ሰጣት። ያን ዋጋዬን ትረጅኛለሽ ብዬ ነበር። አንተ ያማሃል እንዴ? ጤነኛ ነህ? ያንተ የፍቅር ቁማር ጨዋታ ውስጥ ጓደኛዬ ማስያዣ ሳንቲም ናት። ወዳለች እኮ። እኔ ግን የምወደው አንቺን ነው። በግድ ነው ከሷ ጋር እንደሆነ ያደረግሽ። ወድጃታለሁ ስላልከኝ ነው። በዛ ላይ እሷም አንተ ጋር መሆኑን ስላልጠላች። ቆይ አንተ የጓደኛዬን ልብ ሰብረህ ነው እኔ ልብ ለመድረስ የምትሞክረው? ይሄ ነው ምጡቅ አይምሮክ ያመነጨው ሐሳብ? አልረዳም አልሽኛ። እስካሁን ደግሞ ወዲሽ ሳይገባሽ ቀርቶ ነው። አሁን ገብቶኛል። ግን ይኸውልህ ቢኒ፣ ከኔ ጋር ያለውን ነገር ያበላሸው ለጓደኛዬ የምታደርገው ነገር በሙሉ አስቀንቶኝ ካንተ ጋር የመሆን የመሰለ ቀን ነው። እሺ ከሷ ጋር አብረን ከሆነ እኮ 3 ወር እንኳን አልሞላውም። ምን ያገባው ታስመስልሽ? ማይ ጋድ ሰማኛል። ከዚህ በኋላ ስልኬ ላይ እንዳትደውልሽ ያዋንዲ